ሰላም ጤና ይስጥልኝ። የተከበራችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ቤተሰቦቼ በመጀመሪያ የፈጣሪ ፍቅር ሰላምና እርዳታ ከሁላችን ጋር ይሁን እያልኩ በአንድም ሆነ በሌላ ምክንያት የአማርኛ ቋንቋን ማንበብና መጻፍ እድሉ ያልገጠማችሁ እህት ወንድሞቼ በዚህ ዘመን አለማንበብና አለመጻፍ ጉዳትን ተረድታችኋል ብዬ አስባለሁ። ስለዚህ ያው ልንጸልይ ብንፈልግ መጽሐፍ ቅዱስ ማንበብ አለብን፣ ግዴታ ነው። ቁራን ለመቅራትም ብንፈልግ ማንበብ አለብን። ስለዚህ ብቻ ብዙ ነገሮች አሉ። ስለዚህ እውቀትን ለማግኘት ለማንበብና ለመጻፍ እድሜና ጊዜ ቦታም ሳይገደባችሁ ዛሬውኑ ጀምሩ እወቁ እላለሁ። ያው ስላሳለፍናቸው ታሪካችን ከመጸጸት ይልቅ ካሳለፍነው ታሪካችን ተምረን የነገ ታሪካችን እንጻፍ። ምክንያቱም ታሪክ ምንም አይደለም፣ ታሪክ ጸጸት ነው። ስለዚህ ጸጸት ደግሞ ለወደፊት ህይወታችን ዋስትና አይሆንም። ከጸጸት ይልቅንስ ታሪካችንን ከምንጽፍ ወይም ከምናወራ በቃ ታሪክ መስራት ይሻላል ብዬ አስባለሁ። ያው የሰው ልጅ ውድ ስጦታው ምንድነው? ተስፋው ነው። ስለዚህ በተስፋ እንኑር። በተስፋ ውስጥ ምን አለ? ብርሃን አለ። በተስፋ ውስጥ ደግሞ ነገ አለ። ስለዚህ የነገ ብርሃናችን የምናየው በዛሬ ተስፋችን ነው ማለት ነው። እሺ፣ ይህ ድሪም አካዳሚ ነው። በየቀኑ የምንለቃቸው ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ፣ ሼር፣ ኮሜንት አድርጉ ላለሁኝ። በውስጥ መስመር መማር ለምትፈልጉ በማንኛውም ሶሻል ሚዲያ ኢሜል፣ ዋትሳፕ፣ ቴሌግራም ሊሆን ይችላል ብትደውሉልን ታገኙናላችሁ ማለት ነው። ስለዚህ ዛሬ የምንማረው በአማርኛ ቋንቋ ውስጥ ከዲቃላ ሆሄያት ውጭ 34 ሆሄያት አሉ። 34 ሆሄያት። ከ34 ውስጥ ደግሞ ዛሬ የምናያቸው የመጀመሪያዎቹን አራቶቹን ይሆናል ማለት ነው። ስለዚህ የመጀመሪያዎቹ አራቶቹ ደግሞ ማን ማን ይባላሉ? ሀ፣ ለ፣ ሐመሩሃ፣ መ እንላለን ማለት ነው። ስለዚህ ከሀ ስንጀምር ሀ፣ ሁ ከሀ የምትለየው በምንድን ነው? ጎን ላይ በቀኝ በኩል ጎን ላይ አግዳሚ አላት ማለት ነው። አግዳሚ። ሶስተኛዋ ሂ ደግሞ በቀኝ በኩል ያለው ቀጥታ መስመር ወይም ቋሚ መስመር ታች ላይ አግዳሚ እናደርግበታለን ማለት ነው። ሂን ትሆንልናለች። ሀ ደግሞ ኖርማሊ ቋሚ መስመሩ ወይም ቀጠለው መስመር እንጽፋለን ማለት ነው። ሄ ደግሞ ሄ ትባላለች። ሄ ደግሞ ቀለበት ታች ላይ በቀኝ በኩል ቀለበት አላት ማለት ነው። ህ ደግሞ ያው በቀኝ በኩል ያለው መስመር ምንም የለውም። በግራ በኩል ደግሞ ትንሽዬ ቋሚ ከዛ ትንሽዬ አግዳሚ ያደርግና እዛ ዝቅ አድርጌ ቋሚ እሰራለታለሁ ማለት ነው። ከዛ የመጨረሻዋ ሆ ደግሞ ክብ ወይም ቀለበት ያለው በቀኝ በኩል ላይዋ ላይ ማለት ነው። በቀኝ በኩል ካለው ቋሚ መስመር ላዩ ላይ። እሺ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆነልኝ ማለት ነው። ስለዚህ ከቀኝ ወደ ግራ ሲሄድ ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ሆነልኝ ማለት ነው። ቀጣይ የምናገኛት ሉ የሁለተኛ ፊደሎች እንደተለመደው ጎን ላይ አግዳሚ ያላቸው። ሊ ደግሞ ታች ላይ አግዳሚዋ ታች ላይ ነው። ሁለተኛዋ መሀሏ ላይ ሲሆን ሶስተኛዋ ደግሞ ታች ላይ ይሆናል ማለት ነው። ላ ደግሞ የቀኝ በኩል ያለው መስመር ይረዝማል፣ የግራው ያጥራል ማለት ነው። ሌ ደግሞ በቀኝ በኩል ካለው ቋሚ መስመር ታች ላይ ቀለበት ወይም ክብ አደርግባታለሁ ማለት ነው። ሌ ሆነችልኝ። ል ደግሞ በግራ በኩል ካለው መስመር ውስጥ ላይ ቀለበቷ ውስጥ ላይ አደርጋታለሁ ማለት ነው። ስለዚህ ማን ሆነችልኝ?
ል። ሎ ደግሞ ያው ቀለበቱ የሚሆነው የት ላይ ነው? መሀሏ ላይ በቀኝ በኩል ካለው ቋሚ መስመር መሀሉ ላይ ቀለበት አደርጋለሁ ማለት ነው። ሎ። ስለዚህ ማን ይሆናል? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ በሶስተኛነት የምናገኛት ሀመሩ ሀ ምትባለዋን ነው። ይችኛዋ ሀሊታ ሀ ትባላለች። ይችኛዋ ደግሞ ሀመሩ ሀ። ስለዚህ ሀመሩ ሀ ደግሞ የምትጻፈው እንዴት ነው? ባለ 3 እጣት ናት። ባለ 3 እጣት ይኸው 1 2 3 ባለ 3 እጣት ሆነችልኝ። እዛ መሀሉ ያለውን ቋሚ መስመር አስረዝማለሁ ማለት ነው። ሀ ከዛ ሁ ሁለተኛ ፊደሎች ጎን ላይ ነው አግዳሚያቸው። ሶስተኛዎች ደግሞ ጫማቸው ላይ ወይም ታች ላይ በቀኝ በኩል አለ ታች ላይ ነው። ሂ እዛ በግራ በኩል ያለው 2 እግሯ ያጥራል፣ በቀኝ በኩል ያለው ደግሞ ይረዝማል ማለት ነው። ስለዚህ ሀ ከመጀመሪያዋ ጋር በድምፀት ተመሳሳይ ናቸው፣ ሲጻፉ ግን ይለያያሉ። ሀ ሄ ባለቀለበቷ ሄ ታች ላይ ቀለበት ያላት ማለት ነው። ሄ ህ ህ ደግሞ ምን ነው የሚለያት? እዚህ ጋር ላይዋ ላይ መሀሏ ላይ ካለው መስመር ላይዋ ላይ ትንሽ ወደ ግራ አግዳሚ ከዛ ትንሽ የቋሚ ያሳረግባት ህ። ሆ ደግሞ በቀኝ በኩል ያለው 2 ቋሚ መስመር ያጥራል ማለት ነው። ሆ ሆነልኝ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። እሺ በአራተኝነት ደረጃ ማገኛት መን ነው። መ ደግሞ ምን ነው የሚሆነው? 2 ክብ ወይም 2 ዜሮዎችን ሳያይዛት በላይ በኩል ሳያይዛቸው መ ይሆናል ማለት ነው። ሙ ደግሞ ከመጀመሪያው የምትለየው እዚች ጋር በቀኝ በኩል ካለው ክብ ላይ አግዳሚ መሀሏ ላይ አግዳሚ ሲጨምርባት ሙ። በሶስተኝነት ደረጃ ሚ ወይም በቀኝ በኩል ያለው ታች ላይ አግዳሚ ያለው ማለት ነው። ሚ። ማ ደግሞ በቀኝ በኩል ቋሚ መስመር አደርጋለሁ ማለት ነው። ማ። ሜ ደግሞ በቀኝ በኩል ያለው ቋሚ መስመር ታቿ ላይ ሜ ክብ አደርጋለሁ ማለት ነው። ሜ። ከዛ ም ደግሞ በግራ በኩል ካለው ክብ ላይ ትንሽዬ ወደ ግራ በኩል ዞር አደርገዋለሁ ማለት ነው ቋሚ መስመሩን። ሞ ደግሞ ያው 2 ክብ ነዋ። መን ጽፌ ከዛ በግራ በኩል ያለው ቋሚ መስመር ኖርማሊ ምንም ጋደም ያላለ ነው፣ ቀጥታ መስመር ጽፋለሁ ማለት ነው። ያው ቀጥታ መስመር ጽፋለሁ። ሞ ሆነ ማለት ነው። ስለዚህ ሀ ለ ሀመሩ ሀ መ። ሀመሩ ሀ እና ሀሊታ ሀ ድምጻቸው ተመሳሳይ ነው ሲጻፉ፣ ወይም ቃላት ስመሰረት ሊሆን ይችላል በአረፍተ ነገር ሲገቡ ሲጻፉ ሊለያዩ ይችላሉ እንጂ ድምጸታቸው ወይም ድምጻቸው ተመሳሳይ ነው። ሀ ነው የሚባሉት ማለት ነው። እሺ ሀ ለ ሀመሩ ሀ መ። ከዛ ሁ ሉ ሁ ሙ እንላለን ማለት ነው። ኡ የሚል ድምፅ አለ። ሁለተኛ ፊደሎች ኡ የሚል ድምፅ መጨረሻ ላይ ያላቸው ማለት ነው። እሺ ሶስተኛዋ ሂ ሊ ሂ ሚ። እነዚህ ደግሞ ኢ የሚል ድምፅ ነው መጨረሻ ላይ ያላቸው። ለምሳሌ ሂ ስንል መጨረሻ ላይ ኢ የሚል ድምፅ አለ። ሊ ስንልም በዛው ልክ። ሂ ሚ ሙሎቹ ኢ ያላቸው ማለት ነው መጨረሻ ላይ። ከዛ ሀ ላ ሀ ማ። እዚህ ሄ ሌ ሄ ሜ። እዚህ ህ ል ህ ም እንላለን ማለት ነው። ከዛ የመጨረሾቹ አራቶቹ ሆ ሎ ሆ ሞ እንላለን ማለት ነው። እሺ ለዛሬ የያዝናቸው ቪዲዮዎች እነዚህ ይመስላሉ። በቀጣይ ትምህርታችን የምንለቃቸው ቪዲዮዎች እንዲደርሷችሁ ቪዲዮውን ሰብስክራይብ አድርጉ። ላይክም ሼርም ኮሜንት